መስከረም ለገሰ ትባላለች። እንደ ፈረንጆች አቆጣጠር ጃንዋሪ ዲሴምበር 2024 ላይ የክራኒያል ሰርጀሪ አድርጋ ነበር። ሰርድ ቬንትሪክል ውስጥ ኮሎይድ ሲስት አለ ተብሎ ኦፕሬሽን ተደርጋ ወዲያውኑ ከኦፕሬሽን እንደወጣች ጀምሮ በጥሩ ሁኔታ ላይ ነው ነበር የነበረችው። ምንም አይነት የሚሞሪ ሎዝም ሆነ የሰውነት መዛል ነገር አልገጠማትም። አይሲ ውስጥም ራሱ ለ4 ሰዓታት ብቻ ነው የቆየችው። ይህ ሰርጀሪ የተካሄደው በኢትዮ ኢስታንቡል ሆስፒታል ነው። ሰርጀሪውን የሚያከናወኑት ዶክተር ሙሉ አለም እና ዶክተር ሳሙኤል ቋራ የተባሉ 2 ኒውሮ ሰርጀኖች ናቸው። አብራቸው ዶክተር ሄዋን አነስቴሽያ ነበረች እና ጠቅላላ ክሩ በጣም የተሳካ እና ታምራዊ የሆነ ሰርጀሪ ያከናውነዋል። ሰርጀሪው ራሱ ኢትዮጵያ ውስጥ አይሰራም ተብሎ ወደ ውጭ መሄድ አለባት ሲባል ነበረ። ግን ሁኔታው በጣም ክሪቲካልና አጣዳፊ ስለነበረ እዚህ ተሰርታ በጣም ሰላም ሆናለች። ኤግዛክትሊ ከተሰራላት ከ1 ወር በኋላ ስራ ጀምራ አሁን ስራዋን በአግባቡ እየሰራች ትገኛለች። አልፎ አልፎ አንዳንዴ ኤክሰርሳይዝ ታደርጋለች። ለዚህም ከሁሉም በላይ እግዚአብሔርን እና እመቤታችን ቅድስት ድንግል ማርያምን በጣም ማመስገን እንፈልጋለን። ክብሩ ሁሉ ለእነሱ ይሁን። በመቀጠልም ሐኪሞችን ዶክተር ሙሉ አለምን፣ ዶክተር ሳሙኤልን እና ዶክተር ሀናን እጅግ አድርገን እናመሰግናለን። እግዚአብሔር ይባርካችሁ እንላለን። ጠቅላላ የኢስታንቡል ሆስፒታል ሰራተኞችን እጅግ አድርገን እናመሰግናለን። እንደዚሁም በዚህ ወቅት አብረውን የነበሩትን ወገኖቻችንን ወዳጆቻችንን በጸሎት ያሰቡልን ሁሉ በጣም እናመሰግናለን። በጣም ደስተኞች ነን። መስከረም የ3 ልጆች እናት ናት። ዶክተር ሙሉ አለም በጣም እናመሰግናለን እናታችንን ስላዳንክልን። ዶክተር ሙሉ አለም እወዳለሁ። እናቴን ስላንከንክልኝ እወዳለሁ። ዶክተር ሙሉ አለም እናታችንን ስላንከንክልን በጣም እንወድሃለን። አመሰግናለሁ። ዶክተር ሙሌ እንዴት ነህ? ደህና ነው ወይ? እኛ በጣም ሰላም ነን። መስኪ በጣም ደህና ናት። እጅግ በጣም ሰላም ነች። አሁን ኦልሬዲ ስራ ከጀመረች ራሱ ከወር በላይ ሆኗታል። ሙሉ ስራ ቀን እየሰራች ነው። በጣም በጥሩ ሁኔታ ላይ ነው ያለችው። ምንም ነገር 100% ሰላም ነች። እጅግ ነው በጣም የምናከብርህ፣ እጅግ በጣም ነው የምንወድህ። አንተንም ዶክተር ሳሙኤልንም ዶክተር ሄዋንን እጅግ በጣም ነው የምናከብራቸው፣ በጣም ነው የምንወዳቸው። ትልቅ ድንቅ ስራ ነው የሰራችሁት። በጣም ነው የምናመሰግነው።